ጅረቶችን በኋላ የምንጭ ውሃዎችንም አመነጫ። ከነዚህም ዛፎችንና ፍራፍሬዎችን አበቀልክ። ጌታዬ ሆይ ላንተ ጥራት ይገባ። ከዚያም በምድር ጀርባ ላይ ተራራዎችን አደረግ። በውሃ ላይም ተራራዎችን መሰካትን ሰካህ። ቋጥኞችና አሸዋዎችም ላንተ ታዛዥ ናቸው። ጌታዬ አንተ ጥራት ይገባ። አንተን ማን ሞግሶ ይችላል? ማንስ ያንተን ባህሪ ይመሳሰላል? ደመናን ትበትናለህ፣ እስርን ትፈታለህ፣ እውነትን ትፈርዳለህ። አንተ ከፈራጆች ሁሉ የተሻልክ ነህ። ካንተ ሌላ አምላክ የለም። ጥራት ይገባ። ከመላው ኃጢአቶቻችን እንድንመለስ አዘኸናል። ካንተ ሌላ አምላክ የለም። ጥራት ይገባ። ሰማያትን ከሰዎች ዓይን ጋርደሃል። ካንተ ሌላ አምላክ የለም። ጥራት ይገባ። ከባሪያዎችህ አንተን የሚያገኙ ብልጦች ብቻ ናቸው። እኛ ዝም ብለን ያስገኘንህ ጌታ ላለመሆንህ እንመሰክራለን። ስምህም የሚዘነጋ ጌታ አለመሆንህን እንመሰክራለን። ካንተ ሌላ የምናመልከው አጋርም የለህም። ስለ አንተ እንዳንጠራጠር እኛን ስትፈጥር ማንም ያገዘህ አጋዥ የለህም። አንተም አንድና ብቸኛ መጠጊያ ነህ። አልወለድክም አልተወለድክምም፣ ለአንተም አንድም ብጤ የለህም። እንዲህ ነበር ኢሳ ዓለይሂ ሰላም በመተናነስ ውዳሴ የሚያደርገው። ዒሳ ዓለይሂ ሰላም በሕፃንነቱ ነበር ተአምር ማሳየት የጀመረው። ብዙ ጊዜ ከአካባቢ ሕፃናት ሲጫወት ለሕፃናቶቹ ዛሬ እናትህ እንዲህ አይነት ምግብ ደብቃለሃለች ይላቸዋል። ሕፃናቱም ዒሳ ዓለይሂ ሰላም በነገራቸው መሠረት እናቶቻቸው ዘንድ በመሄድ የደበቅሽልኝን ምግብ ስጪኝ ይላሉ። እናቶቻቸውም እንደ ደበቅኩልህ ማን ነገረህ ይላሉ። ሕፃናቱም ዒሳ ነው ብለው ይመልሳሉ። ከዕለታት አንድ ቀን የኢየሩሳሌም ነዋሪያን ልጆቻችንን ዒሳ እየበከለብን ስለሆነ ከዒሳ ጋር መዋል የለባቸውም ብለው በመወሰን ሁሉም በየልጆቹ ላይ በሩን ዘግቶ ማዋል ጀመሩ። ዒሳም የሚጫወታቸውን ጓደኞቹን ሲያጣ በየቤታቸው እየዞረ እገሌ የለም ብሎ ይጠይቃቸዋል። ወላጆቻቸውም የሉም ይሉታል። ዒሳም ዓለይሂ ሰላም አረ ድምፃቸውን እየሰማሁ እኮ ነው ይላቸዋል። ወላጆቻቸውም ይህ የምትሰማው የዝንጀሮዎች ድምፅ ነው ይሉታል። ያን ጊዜ አላህም ልጆቻቸውን ዝንጀሮዎች ያደርግባቸው ነበር። በዚህ ሁኔታ ዒሳ ዓለይሂ ሰላምና እናቱ መርየም በርካታ እንቅፋቶችን በማሳለፍ ረጅም ዓመታትን ኑረው ዒሳም ዓለይሂ ሰላም የተውራትን ትምህርት ከተለያዩ ካህናት እየቀሰመ ጎረመሰ። አላሁ ስብሓነሁ ወተዓላ ዒሳ ዓለይሂ ሰላም ላይ ኢንጂልን ከማውረዱ በፊት ለዒሳ ዒሳ ሆይ በማዝህ ነገር ጠንከር በል፣ አዳምጥ፣ ታዘዝም